ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ዛሬ እጅግ በጣም አስፈላጊና ብዙዎቻችንን የሚጠቅም ርዕስ ይዤላችሁ ቀርቤያለሁ። በተፈጥሮ ተአምር ስለሚሰራው ስለ ዘይቱና ቅጠል በተለይም የጡት ካንሰር መከላከልና ስላለው አስገራሚ አቅሙ በጥልቀት እንመለከታለን። እስከ ፍጻሜው አብራችሁ ዝለቁ። ዘይቱና ከጥንት ዘመን ጀምሮ በሰው ልጅ ታሪክ ውስጥ ትልቅ ቦታ ያለው ተክል ነው። ዘይቱና ለብዙ ሺህ ዓመታት የምግብነት፣ የመድኃኒትነት፣ የመዋቢያ አገልግሎት ሲሰጡ ኖረዋል። የዘይቱና ቅጠል በውስጡ በርካታ ባዮአክቲቭ ውህዶች የያዘ ሲሆን ከነዚህም ውስጥ ኦሌዮፔን የተባለ ንጥረ ነገር ዋነኛው ነው። ይህ ንጥረ ነገር ለቅጠሉ መራራ ጣዕሙን የሚሰጥ ብቻ ሳይሆን ለብዙ የጤና ጥቅሞችን ቁልፍ መሆኑን የሳይንስ ጥናቶች እያረጋገጡ ነው። ዘይቱና በጥንታዊ ስልጣኔዎች እንደ ግሪኮች፣ ሮማውያንና ግብፃውያን ዘንድ የሰላም፣ የጥበብ፣ የጤና ምልክት ተደርጎ ሲወሰድ ቆይቷል። ዛሬም በሜዲትራኒያን ሀገር ባህል ሕክምና ውስጥ ከፍተኛ ቦታ አለው። የጡት ካንሰር በዓለም አቀፍ ደረጃ ሴቶች የሚያጠቃ ዋነኛው የካንሰር አይነት ሲሆን የወንዶችንም ሕይወት አደጋ ላይ ሊጥል የሚችል በሽታ ነው። ከቅርብ ጊዜ ወዲህ ሳይንሳዊ ምርምሮች የዘይቱና ቅጠል ከካንሰር መከላከልና ሕክምና ጋር በተያያዘ ያለው አቅም በስፋት እየመረመሩት ነው። በዘይቱና ቅጠል ውስጥ የሚገኘው ኦሊዮፔን እና ሌሎች ፖሊፊኖሎች ኃይለኛ አንቲኦክሲዳንት እና አንቲኢንፍላማቶሪ ባህሪ አሏቸው። እነዚህ ባህሪያት የካንሰር ሴሎች እንዳይፈጠሩ፣ እንዳይባዙና እንዳይሰራጩ ለመከላከል ወሳኝ ሚና ይጫወታል። ጥናቶች እንደሚያመለክቱት ኦሊዮፔን የካንሰር ሴሎች የደም ስሮች በመፍጠር የሚያስፈልጋቸውን ሂደት ሊገታ ይችላል። በተጨማሪም የካንሰር ሴሎች ራሳቸውን እንዲያጠፉ የሚያነሳሳና የካንሰር ሴሎች በሌሎች የሰውነት ክፍሎች ላይ እንዳይሰፉ የሚከላከል ውጤት እንዳለው ተጠቁሟል። በተለይ በጡት ካንሰር ላይ በተደረጉ የላቦራቶሪና የእንስሳት ጥናቶች የዘይቱና ቅጠል ንጥረ ነገሮች የጡት ካንሰር ሴሎች እድገት በመግታትና የኬሞቴራፒ መድኃኒቶችን ውጤታማነት በማሳደግ ረገድ ተስፋ ሰጪ ውጤቶችን አሳይተዋል። እርግጥ ነው እነዚህ ጥናቶች ገና በመጀመሪያ ደረጃ ላይ ያሉና በሰው ልጆች ላይ ሰፊ ምርምር የሚያስፈልጋቸው ቢሆንም የዘይቱና ቅጠል የካንሰር መከላከያ አቅምን ከፍተኛ መሆኑን ያመለክታል። የዘይቱና ቅጠል በካንሰር ሕክምና ውስጥ እንደ ዋና አማራጭ ሳይሆን እንደ ድጋፍ ሰጪና የመከላከያ ዘዴ ሆኖ ሊያገለግል እንደሚችል ባለሙያዎች ይናገራሉ። ከጡት ካንሰር ጋር ባለው ግንኙነት በተጨማሪ የዘይቱና ቅጠል ለተለያዩ የጤና እክሎች መፍትሄ የሚሆን አስደናቂ ባህሪያት አሉት። ከነዚህም ውስጥ ጥቂቶቹን እንመልከት። የደም ግፊት መቆጣጠር። ኦሊዮፔን የደም ስሮችን በማዝናናትና የደም ዝውውርን በማሻሻል የደም ግፊትን ለመቀነስ ይረዳል። የስኳር በሽታን መቆጣጠር። የዘይቱና ቅጠል የደም ስኳር መጠንን በመቀነስና የኢንሱሊንን ስሜታዊነት በማሻሻል የስኳር በሽታ ላለባቸው ሰዎች ጠቃሚ ነው። የኮሌስትሮል መጠን ማስተካከል። መጥፎ ኮሌስትሮልን እንዲቀንስና ጥሩ ኮሌስትሮልን እንዲጨምር ይረዳል። ይህም የልብን ቧንቧ በሽታዎችን ይከላከላል። የበሽታ የመከላከል አቅምን ማጠናከር። በውስጡ ባሉት አንቲኦክሲዳንት እና ሌሎች ውህዶች ምክንያት ሰውነትን ከበሽታዎች ለመከላከልና የሰውነትን የመቋቋም አቅም ለማሳደግ ይረዳል። ጸረ ባክቴሪያና ጸረ ቫይረስ ባህሪያትን። የዘይቱና ቅጠል የጉንፋን፣ የጉሮሮ ህመም እና ሌሎች ኢንፌክሽኖችን ለመዋጋት የሚረዱ ባህሪያት እንዳሉት ይታመናል። የምግብ መፈጨትን ማሻሻል። የምግብ መፈጨት ስርዓትን ጤንነት በመጠበቅ እንደ ሆድ ድርቀት ያሉ ችግሮችን ለመቀነስ ይረዳል። የአንጎል ጤና። አንቲኦክሲዳንት ባህሪያቱ የአንጎል ሴሎች ከጉዳት በመጠበቅ እንደ አልዛይመር ያሉ በሽታዎችን ለመከላከል ጠቃሚ ሊሆን ይችላል። ቆዳና ፀጉር ጤና። የጸረ ኦክሲዳንት ባህሪያቱ ቆዳን ከእርጅና ምልክቶች በመጠበቅ ወጣትነትን እንዲጠብቅ ይረዳል። ለፀጉርም ጥንካሬ ይሰጣል። የዘይቱና ቅጠልን በተለያዩ መንገዶች መጠቀም ይቻላል። ይሁን እንጂ ማንኛውም ተፈጥሯዊ መድኃኒት ከመጠቀሙ በፊት ከጤና ባለሙያ ጋር መማከር
በጣም አስፈላጊ ነው። የዘይቱና ቅጠል ሻይ የዘይቱና ቅጠሎችን ከ6 እስከ 10 ቅጠሎች በደንብ ይተው። 1 ኩባያ ውሃ አፍልተው ቅጠሎቹን ይጨምሩ። ከ5 እስከ 10 ደቂቃዎች ያሉት በዝቅተኛ ሙቀት ላይ ያፍሉት። አጥልለው ማር ወይም ሎሚ ጨምረው መጠጣት ይችላሉ። ደረቅ ቅጠሎችን የሚጠቀሙ ከሆነ 1 የሻይ ማንኪያ ደረቅ ቅጠል ለ1 ኩባያ ውሃ መጠቀም ይችላሉ። ይህን ሻይ በቀን 1 ወይም 2 ጊዜ መጠጣት ይቻላል። የዘይቱና ቅጠል ጭማቂ በውሃ በደንብ አጥበው ማቀላቀያ ብሌንደር ውስጥ ትንሽ ውሃ ጨምረው በመፍጨት ጭማቂውን ማውጣት ይቻላል። ይህ ጭማቂ በተወሰነ መልኩ መራራ ሊሆን ይችላል። የዘይቱና ቅጠል እንክብል ወይም ካፕሱል በፋርማሲዎች፣ በጤና ምግብ መደብሮች ውስጥ የዘይቱና ቅጠል እንክብል ማግኘት ይቻላል። መጠን መመሪያውን በጥንቃቄ በመከተል ወይም የሐኪሙን ምክር በመጠየቅ መጠቀም ተገቢ ነው። ነፍሰ ጡር ወይም የሚያጠቡ እናቶች የዘይቱና ቅጠል ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ከመጠን በላይ መጠቀም ተቅማጥ ወይም የሆድ ህመም ሊያስከትል ይችላል። ሁልጊዜ ጥራቱን የጠበቀ ከታመነ ምንጭ የመጣ የዘይቱና ቅጠል ወይም ምርቶችን ይጠቀሙ። በመጨረሻም የዘይቱና ቅጠል ከጥንት ጀምሮ ለሰው ልጅ ጤና ትልቅ አስተዋጽኦ ሲያደርግ የኖረ አስደናቂ ተክል ነው። የጡት ካንሰርን በመከላከል ረገድ ያለው አቅም ተስፋ ሰጪ ሲሆን ለሌሎች በርካታ የጤና እክሎችን መፍትሄም የሚሆን ተፈጥሯዊ በረከት ነው። ጤናማ የአኗኗር ዘይቤ በመከተል ሚዛናዊ ምግብ ከመመገብና አዘውትሮ የአካል ብቃት እንቅስቃሴ በማድረግ ጎን ለጎን የዘይቱና ቅጠልን በተገቢው መንገድ መጠቀም ለተሻለ ጤና፣ ረጅም ዕድሜ አስተዋጽኦ ያደርጋል። እኛም እንደ ግለሰብ ስለ ጤናችን የተሻለ ግንዛቤ በመፍጠርና ተፈጥሮ የሰጠችንን ስጦታዎች በአግባቡ በመጠቀም ጤናማ፣ ደስተኛ ህይወት እንኑር። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ስለተከታተላችሁ ከልብ እናመሰግናለን።